የጎጃም ቀጠና ፋኖ በመተከል የሰራው ጀብድ አነጋጋሪ ሆኗል። የመከላከያ ሰራዊት አባላት በተላላኪ ጓዶቻቸው ላይ እርምጃ ወስደው ፋኖን መቀላቀላቸውም ተሰምቷል። ዝርዝር መረጃውን ይዘናል። የበለሳ ጀግኖች በጎንደር ቀጠና ያገዛዙን ኃይል ማንበርከካቸው ተሰምቷል። መረጃውን በቆይታችን ታደምጡታላችሁ። ስለ ትግራዩ ቀውስና ስለ ኦሮሚያው ግርግርም መረጃ ይዘናል። ስለ አዲሱ ኢታማዦር ሹም የዓለምን ትኩረት ስለያዘው የኢራንና እስራኤል ጦርነት በቆይታችን እናነሳለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል በጎጃም የአዲስ ዓለማየሁ 7ኛ ክፍለ ጦር መብረቁ ብርጌድ ከሌሊቱ 10 ሰዓት እስከ 12 ሰዓት ወጀልና ዱቄ ከተሞች ላይ ከፍተኛ ውጊያ አድርጓል ተባለ። በውጊያው 5 የመንግስት ኃይል ሲደመሰስ 4 ቁስለኛ እንዲሁም ደመቃ ያለው የተባለ ሚሊሻና አንድ ያገዛዙ መከላከያ አባል ምርኮኛ ሆነዋል። በዚህ ውጊያ የየቦቅላ አባይ ብርጌድና ጥቁር አንበሳ ልዩ ተወርዋሪ ኃይል በደፈጣ መንገድ በመዝጋት ሚናቸውን ተወጥተዋል ተብሏል። በሌላ ዜና ከኮርክ ከተማ 7 የመከላከያ አባላት የተኩስ ልውውጥ በማድረግ 2 ገድለው 2 ደግሞ አቁስለው አብራጅት ብርጌድን መቀላቀላቸውን የአዲስ ዓለማየሁ 7ኛ ክፍለ ጦር ቃል አቀባይ ፋኖ እንደሰው ታምሩ ገልጿል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድን በመተከል መንደር 24 በምትባል ቀበሌ ከሌሊቱ 9 ሰዓት የብልጽግና ወታደራዊ ካምፕ ላይ በመግባት ጥምር ጦር ሙትና ቁስለኛ አድርጎታል ተብሏል። የጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድ 150 አለቃ 100 አለቃ 6 እግረኛ መከላከያ ላይ እርምጃ ወስዷል። አንድ ባንዳ ሚኒሻ ደግሞ እንደተማረከም ተነግሯል። ወደ ጎንደር ቀጠና ስናመራ የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና 4ኛ ደጃዝማች ኮር ጎቤ ክፍለ ጦር ጠራ ብርጌድ በዛሬው ዕለት ከጠዋቱ 3 ሰዓት ከ45 ላይ በማዕከላዊ ጎንደር ዞን ታች አርማጭ ወረዳ ሳንጃ ከተማ አቅራቢያ የፍንዲቃ ፍልውሃና በበው የተባሉ አነስተኛ የመስመር ከተሞችን ተቆጣጥረዋል። ከ67ኛ ክፍለ ጦር ያገዛዙ ኃይል ጋር ውጊያ ሲያደርግ ያረፈደ ሲሆን ከወራሪው ሰራዊት 5 እርምጃ ሲወሰድባቸው ከ10 በላይ የሚሆኑት ቁስለኛ ሆነዋል። ያገዛዙ ኃይል ቅሪት ተሸክሞ ከተማዎችን በመልቀቅ ወደ ሳንጃ ከተማ ፈርጥጧል ሲል የጎቤ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ ስማቸው ጥላውን ገልጿል። በተያያዘ ዜና በማዕከላዊ ጎንደር ምስራቅ በለሳ ወረዳ ቆላ ሙሲት ከተማ ላይ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ንስር በለሳ ቅጣው እጅጉ ክፍለ ጦር ጉልላት ጸጋይ ብርጌድ ለ3 ሰዓታት ያህል የፈጀ ውጊያ አድርገዋል። በውጊያው ላይም ያገዛዙ ጥምር ኃይል ምርኮኛ ሙትና ቁስለኛ ሆነዋል ተብሏል። ከ20 በላይ መከላከያና ከ5 በላይ የሚሊሻ አባላት የሞት ሲሆን 6 የነፍስ ወከፍ ክላሽንኮቭ ተማርኳል። በውጊያው ላይም አናብስ ንስሮች ደምቀው ውለዋል ሲል የዳግማዊ ቴዎድሮስ 5ኛ ኮር ቃል አቀባይ ፋኖ አብነት ሞላ ገልጿል። በሜጀር ጄኔራል ዋንት አባተ ኮር ስር የሚገኘው ጣና ገላውዲዮስ ክፍለ ጦር በአሰራር በመርህ በጠያቂና ተጠያቂ እንዲሁም በአጠቃላይ የህልውና ትግሉን በውል ተረድተው የአማራ ፋኖ ሰራዊትንም ሆነ የወጡለትን ታላቅ ህዝብ ጥያቄ ለመመለስ በአዲስ መንፈስ እንደ ንስር ታድሰው እንደ አንበሳ አግስተው አዲስ የስራ አስፈጻሚ አደረጃጀትን ፈጥሯል ተባለ። በዚህ አደረጃጀት የአማራ ህዝብን ትናንትናዊ ችግሮችን የተረዱ ዛሬ ላይ ለትግሉ ያላቸውን ቁርጠኝነት ያሳዩና ነገን የተቆለፈብንን ቁልፍ ለመክፈት ዝግጁና ቁርጠኛ የሆኑ ልጆችን ወደፊት ሲያመ በአማራ ምድርና አጠቃላይ በኢትዮጵያ ያለውን የፖለቲካ አሰላለፍ የተረዱ የወገን ጠላትንና መደበኛ ጠላትን ውስጠተ ማንነታቸውን ያወቁ አህጉራዊና ዓለም አቀፋዊ የፖለቲካ አሰላለፍን የተገነዘቡ የክፍለ ጦሩን እንቁ ልጆች ወደፊት አምጥተዋል። እንደሚታወቁ ላለፉት 50ና 60 ዓመታት የአማራ ህዝብ ዘርፈ ብዙ ህልውናዊ ጥቃቶች በመላው ኢትዮጵያ ሲፈጸምበት ቢቆይም አሁን ላይ ይባስ ብሎ አገዛዙ አማራ ክልል ብሎ በፈጠረው ምድር ላይ ዘልቆ በመግባት ዘርፈ ብዙ ጥቃት እየፈጸመ ይገኛል። ነገር ግን የአማራ ህዝብን መከራ አሜን ብሎ መቀበል የከበዳቸው አማራነትን ወንጀል አድርጎ የተነሳ አገዛዝ እንደመጣ የገባቸው የጊዜ ጉዳይ እንጂ አገዛዙ ከቻለ የተኛውንም አማራ እንደማይምር ያወቁ የአማራ ህዝብ መዳኛውን ነፍጥ እንደሆነ የገባቸው አገዛዙ ለአንዴና ለመጨረሻ ጊዜ መመለስ የሚችለው በሰልፍ ሳይሆን በሰይፍ እንደሆነ በውል የተረዱና በጥቅሉ አማራነትን ከትናንት እስከ ዛሬ ያንሰላሰሉ አማሮችን ወደፊት ማምጣት የግድ ብሎታል። እነኚህ የጣና ገላውዲዮስ ክፍለ ጦር አዳዲስ ስራ አስፈጻሚዎች በቀጠናው ላይ የሚደረገውን የመደበኛ ጠላትንና የወገን ጠላትን እንቅስቃሴ በንስራኤል የሚመለከቱ ከመደበኛ ጠላት በላይ የአማራ ህዝብ ቁጥር 1 ጠላት ሆዳም አማራ መሆኑን የሚያውቁ ፋኖነትን ምሽግ አድርገው የአማራን ህዝብ ሰላም የሚነሱና ልክ አልባ ሰብአዊ ጥሰቶች የሚፈጽሙ ስጋ ለባሽ አጋንንቶችን አምርረው የሚታገሉ አማራ ህዝብ ትግልን ወደኋላ የጎተተው የእስክንድር ነጋ የግለሰብ ሚኒሻ ስብስብን በደንብ የሚታገልና ስጋ ለባሽ አጋንንት ሀሳዊ ታጋዮችን አበጥሮ የሚያውቁ ወታደራዊ ጥበብን የኖሩበትና አሻሽለው ሰራዊቱን የሚመሩ ከሰራዊቱም ሆነ ከህዝቡ ጋር ሰናይ ግንኙነት የነበራቸውና የሚኖራቸው የአማራን ህዝብ እረፍት ሲነሱ
ሲያፈርሱ፣ ሲዘርፉ፣ ሲያግቱ፣ ሲገሉ፣ ትግላችንን ሲሸጡና ሰራዊታችንም ሆነ ህዝባችን ላይ ክደት ሲፈጽሙ የነበሩ እንደነ ጸዳሉ ደሴና በለጠ አንዳርጌና መሰሎቻቸውን በውል ተረድተው መስመር ያስያዙና እየታገሉ ያሉ ወደፊትም የሚታገሉና በአጠቃላይ እንደ አማራ መቆም የሚችል እሳቤን ይዘው የሚጓዙ ልጆችን ወደፊት አምጥቷል። ኃላፊነትም ሰጥቷል። የጣና ገላውዲዮስ ክፍለ ጦር አካላት በአንድነት በመነጋገር በመወያየትና አጠቃላይ ለትግሉ የሚያስፈልገውን አሻራ ለማሳረፍ ያለደከመኝ አመክንዮ ይሰራሉ። የአማራ ህዝብ የህልውና ትግል በርካታ የፈተና ስንክሳሮችን እያለፈ የሴራ ድሮችን እየበጣጠሰ በጽኑ አለት ላይ ራሱን እየተከለ በመጓዝ ላይ ይገኛል። ትግላችን የህዝባችን የህልውና ማረጋገጫ ተምኔት ነው። ትግላችን በጀግንነትና በአርበኝነት የቆሰሉና የተሰዉ ጓዶቻችንን አደራ የተሸከምንበት የደመላሽነት መንገድ ነው። ትግላችን እውነትን፣ ፍትህን፣ ነጻነትንና እኩልነትን መርሆ አድርጎ የሚጓዝ የአይን ብሌናችን ነው። በመሆኑም የትግላችን ቀጣይነት ማረጋገጫ የታሪካችን የባህል እምነታችን ማስቀጠያ ሀዲዳችን የሆነውን የህልውና ትግል እንደ ነፍሳችን መጠበቅ ህዝባዊ ብሎም ታሪካዊ ኃላፊነታችንም ግዴታችንም ነው። የትግል ቅንጣት ታክል ስህተትን የማይፈቅድ ወቅቱን የፖለቲካ አስተላለፎችና ስሁት እሳቢ ሸቃጮችንም ጭምር በትግሉ ሜዳ በሚገኙ ሀቀኛ አይነ ንስር ልሂቃን አማካኝነት እየመረመር መጓዝ ወቅቱን የሚጠይቀው ጉዳይ ነው። ትግሉ በሁሉም የአማራ ግዛቶች በጠላት ላይ ሁሉን አቀፍ ድልን እየተቀዳጀ በመጓዝ ላይ ቢሆንም በትግሉ ሜዳ በማወቅም ባለማወቅም የህልውና የፍትህ የነጻነትና የእኩልነት ትግላችንን የሚጎትቱ ጥቂት የማይባሉ አካላት መኖራቸውን በውል እንገነዘባለን። ስለሆነም የህልውና ትግላችን የፖለቲካ ደላሎችንና ቁማርተኞችን አጥብቆ ይጠየፋል፣ ይታገላቸዋልም። የህልውና ትግላችን ፉክክርና ውድድርን ሳይሆን ትብብርን፣ ተደጋግፎትን፣ መለየትን ሳይሆን በአንድ ተቋም ውስጥ ሆኖ መታገልን የሚሻ በመሆኑ የጎንደር አርበኞች የጀመሩትን የአንድነት መንገድ ለማደናቀፍ መጓዝ ታሪክ ይቅር የማይለው ድርጊት ስለሆነ ሁሉም ታጋይ ለአንድነት ቦታ እንዲሰጥ ጥሪያችንን እናቀርባለን ሲል የሜጀር ጀኔራል ውባንት አባተ ኮር መረጃውን አጋርቶናል። ሞንጆሪኖ አብይ ትግራይንም ኤርትራንም ለመውረር ቢፈልግም አይሳካም አለች። ህወሓት አሁንም ከአብይ አህመድ ይልቅ ኢሳያስ አፈወርቅ ይሻለኛል ማለቱን ቀጥሏል። የህወሓት ጽህፈት ቤት ኃላፊዋ ሞንጆሪኖ የፌዴራል መንግስቱ የኤርትራ ሰራዊት ይውጣ የሚለው ትግራይንም ኤርትራንም ለመውረር ነው። የትግራይ ህዝብ ሙሉ ሰላማዊ ሰልፍ እንዲወጣ እናደርጋለን። ህወሓት ሳይድንም ተፈናቃይ አይመለስም ብላለች። እናንተ ተፈናቃዮች ግፉን እኛም እንገፋለን። በፌዴራል መንግስት ላይ ጫና ለማድረግ ተቃውሞውን አጠናክራችሁ ቀጥሉ። ህወሓት 50 ዓመት ያስቆጠረ አንጋፋ ድርጅት ነው። በብጫቂ ወረቀት አይሰረዝም። ምክንያቱም በእያንዳንዱ የትግራይ ህዝብ ልብ ውስጥ ያለ ድርጅት ነው ብላለች። ተፈናቃዮቹ በበኩላቸው ጦርነት አንፈልግም፣ ልጆቻችንን ያስጨረስነው በእናንተ ድክመት ነው። የኤርትራ ሰራዊት በአንዳንድ ቦታዎች በኮንክሪት አጥር እየሰራ ነው። የኤርትራ ሰራዊት አሁንም ከትግራይ ግዛት ለቆ አልወጣም የሚሉ ጥያቄዎችን አንስተዋል። ጌታቸው ረዳ ከሰሞኑ ሞንጆሪኖ ለሴተኛ አዳሪነት እንጂ ለፖለቲካ አትመጥንም ብሎ ነበር። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በበኩላቸው የትግራይ ህዝብ የሚደርስለት አጧል ስትልም ተናግራለች። በእርግጥም የትግራይ ህዝብ በአዲስ አበባና በአስመራ ፖለቲካ መሃል ሆኖ በተቃራኒ ኃይል እየተገፋም ይገኛል። የዋቄፈታ ማምለኪያ ተቃጠለ። ቃጠሎውን ተከትሎ በኦሮሚያ ግርግር ተነስቷል። በኦሮሚያ ክልል ደቡብ ምዕራብ ሸዋ ደጭ ወረዳ የዋቄፈታ ማምለኪያ ቦታዎች በእሳት ወድመዋል። በአካባቢው በሚኖሩ ሙስሊሞች ወጣቶች ነው የማምለኪያ ስፍራዎች የተቃጠሉ ሲሉ የዓይን እማኞች የገለጹት። ሙስሊም ወጣቶች አላህ አክብር እያሉ ማምለኪያ ስፍራዎችን ሲያቃጥሉ የሚያሳዩ ተንቀሳቃሽ ምስሎች ይፋ ሆነዋል። ዋቄፈና ከአባገዳ ስርዓት ጋር የሚያያዝ በዋናነት በመስከረም የሚከበሩ የኢሬቻን በዓል መገለጫ ያደረገ ባህላዊ ሃይማኖት ነው። ዋቄፈና ብዙዎች ፖለቲካዊ ሃይማኖት ነው ቢሉትም በኦሮሚያ ብዙዎች አሁንም እያመለኩበት ይገኛሉ። አብይ አህመድ በሳውዲ በኩል ከኢሳያስ አፈወርቂ ጋር ለመታረቅ እየሞከረ ነው ተባለ። ሳውዲ አረቢያ በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረት ለማርገብ ሁለቱን ሀገራት ለማቀራረብ እንቅስቃሴ መጀመሯንም የዲፕሎማቲክ ምንጮች ገልጸዋል። ከዚህ ቀደም በፈረንጆች መስከረም 2018 ዓ.ም በአብይ አህመድና ኢሳያስ አፈወርቂ በተፈጠረው የጅዳው የሰላም ስምምነት ሳውዲ አረቢያ ሁለቱን ሀገራት እርቅ እንዲፈጽሙ ማድረጓ የሚታወስ ነው። ስምምነቱን ተከትሎ በኢትዮጵያና ኤርትራ መካከል ለ20 ዓመታት የቆየው የግጭት አዙሪት ወደ ሰላማዊ ግንኙነት መቀየሩም ይታወሳል። ይሁንና ከቅርብ ጊዜ ወዲህ ኢትዮጵያና ኤርትራ የቃላት ጦርነት ውስጥ መግባታቸውን ተከትሎ የአፍሪካ ቀንድ ፖለቲካ ውጥረት እየነገሰበት መምጣቱ ይታወሳል። በተለይም የአብይ አህመድ ትንኮሳ ኤርትራን ሲያስቆጣም ቆይቷል። ሳውዲ አረቢያ ይህንን ውጥረት ለማርገብ ታሳቢ ያደረገ እንቅስቃሴ መጀመሯን ለጉዳዩ ቅርበት ያላቸው ወገኖች ገልጸዋል። የሳውዲ አረቢያው የውጭ ጉዳይ ሚኒስትር የሆኑት ፈይሰል ቢን ፋራ አል ሳውዲ የሁለቱን አገራት ባለስልጣናት ለማነጋገር ጥረት መጀመራቸውን መረጃውን ያደረሱት የዲፕሎማቲክ ምንጮች አስረድተዋል። ሳውዲ አረቢያ ከ7 ዓመታት በኋላ ድጋሚ ኢትዮጵያንና ኤርትራን ለማቀራረብ እንቅስቃሴ መጀመሯ አገሪቷ በአፍሪካ ቀንድ ቀጠናና በቀይ ባህር አካባቢ ፖለቲካ ላይ ያላትን ከፍተኛ ፍላጎት የሚያሳይም ነው ተብሏል።
የእስራኤልና ኢራን ጦርነት ተባብሷል። የዓለም ትኩረት ማዕከልም ሆኗል። እስራኤል የኢራንን ጦር አዛዦችና ሳይንቲስቶችን መግደሏንና የኒውክሌር ጣቢያውን መደብደቧን ተከትሎ ኢራን ከ100 በላይ ድሮኖችን ወደ እስራኤል መላኳን የእስራኤል መከላከያ ሰራዊት አስታውቋል። የእስራኤል መከላከያ ሰራዊት ቃል አቀባይ ብርጋዴር ጄኔራል ኤፊ ደፍሪን የእስራኤል ከተሞችን ለመምታት ኢላማ አድርገው የተወነጨፉትን ድሮኖች ለማምከን እየሰራ ነው ማለታቸውም ተዘግቧል። የእስራኤል መከላከያ ሰራዊት በኢራን ላይ የፈጸመውን ጥቃት ተከትሎ የእስራኤል የአየር ክልል ተዘግቷል። የጆርዳን አየር ክልልም በተመሳሳይ መዘጋቱን የተገለጸው እስራኤል ከባድ ነው የተባለውን የአየር ላይ ጥቃት በኢራን ላይ መፈጸሟንና ጥቃቱ በኢራን ወታደራዊና የኒውክሌር ጣቢያዎች ላይ ያነጣጠረ እንደነበር አልጀዚራ ዘግቧል። በ6 ዋና ዋና ወታደራዊና የኒውክሌር ቦታዎች ላይ ጥቃት የሰነዘረችው እስራኤል ተጨማሪ ጥቃት ልትሰነዝር ትችላለችም ተብሏል። ጥቃቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ገና ማት ይዘንብባታለን ብለዋል። ይህ የእስራኤል ጥቃት ጅማሮ ነው። እስራኤል በሚቀጥሉት ቀናት ከዚህ የባሰ ከባድ ጥቃት ትፈጽማለች ነው ያሉት። ኢራን ከአሜሪካ ጋር የኒውክሌር ጣቢያ እንዳይኖራት ስምምነት ለመፈጸም ትክክለኛው ጊዜ አሁን ነው ብለዋል። ካልሆነ ግን የኢራን ኢምፓየር ታሪክ ሊሆን ይችላል ነው ያሉት። ሩሲያ ደግሞ እስራኤል ተሳስታለች እያለች ነው። ሞስኮ ጥቃቱን አስመልክቶ በሰጠችው መግለጫ በኢራን ሉዓላዊነት ላይ የተቃጣ ድርጊት ነው ስትልም ኮንነዋለች። ጥቃቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳዩን እየመረመረ ባለበት ሰዓት የእስራኤል ጥቃት ያልተገባ ነው ብላለች ሞስኮ። በቀጥናው ላይ ሰላም እንዲመጣ ዓለም አቀፉ ማህበረሰብ ጥረት እያደረገ ባለበት ሰዓት የኔታንያሁ መንግስት የፈጸሙ ድርጊት ተቀባይነት የለውም ስትል ሩሲያ አጋርነቷን ለኢራን አሳይታለች ተብሏል። ኢራን በእስራኤል ጥቃቶች የተገደሉ የጦር መሪዎቿን በአዲስ ተሿሚዎች ተክታለች። ሁሴን ሰላሚ በእስራኤል ጥቃት የመሞታቸውን ተከትሎ ጀኔራል አህመድ ሻሂዲ የእስላማዊ አብዮት ዘብ አዛዥ ሆነው ተሹመዋል። ሀቢቦላ ሳያሪ የጠቅላይ አዛዥ ጊዜያዊ ኃላፊ ሆነዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴሄራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሲቪሊያን ይገኙበታልን ብለዋል። በኢራን መዲና ቴሄራንም ከፍተኛ ፍንዳታ እየተሰማ መሆኑም ተገልጿል። እስራኤል በበኩሏ በመላው ግዛቷ የአስቸኳይ ጊዜ አዋጅ አውጃለች። ትምህርት ቤቶች ተዘግተዋል፣ በረራዎች ተሰርዘዋል፣ ሁሉም እንቅስቃሴ ተቋርጧል። አመራሮች ወደ ጥብቅ ቦታ ተዘዋውረዋል። ህዝቡ ወደ ቦምብ መጠለያዎች እንዲገባ ታዟል። የኢራን ድሮኖች ወደ እስራኤል ሲቃረቡ ኢራን አስከትላ ከድምፅ የሚፈጥኑትን የባላስቲክ ሚሳይሎች ተኩሳለች ተብሎም ተሰግቷል።